ሶስተኛው አገልግሎት ነው ተግዳሮታችን ከአገልግሎት አሰጣጥ ጋራ ሁሉንም አሁንም ወደ መሶብ ዲጂታል አንድ ማዕከል አገልግሎት ሁሉንም የአገልግሎት አይነቶች ዲጂታላይዝ አድርገን እስካላስገባን ድረስ ገና ባልገቡት የአገልግሎት አይነቶች ላይ ተግዳሮቶቹ አሉ ስላሉ በአንድ በኩል እሱ ለመከላከል የሚያጠፋን እየቀጣን አሰራሮቻችን በትክክል እንዲተገበሩ ያደርግን በጣም ማጣደፍ ያለብን መሰረታዊ ለውጥ የሚያመጣውን ነው አገልግሎትን ማዘመን ዲጂታላይዝ አድርጎ ቶሎ ብለን ወደ መሶብ አንድ ማዕከል አገልግሎት ማስገባት ከእጅ ንክኪም ሰው እንደፈለገ ሰው መበደል እንዳይችልም የሚያደርገው እሱ ስለሆነ ዋናው ጊዜያችንን ኢንቨስት ማድረግ ያለብን እሱ ነው አምስቱ ክፍለ ከተሞች ቶሎ ብላችሁ ጨርሱ ዘንድሮ መጨረስ ግድ ነው የተወሰኑትን እስከ 200 እስከ 170 እንደዚህ አገልግሎቶች ለማድረስ እንጠራለን በዚህ አመት ወደ ዲጂታል የሚገቡትን የሚሸጋገሩትን ደግሞ ለሚቀጥለው በጀት አመት ክረምቱን ጨምረን ዲጂታላይዝ አድርገን የማስገባት ስራ ላይ እንቀጥላለን አራተኛው ተግዳሮት አሁንም ያፈጻጸም ልዩነቶች አሉ እኩል ምቹ ሁኔታ እኩል በጀት እኩል የሰው ኃይል ያያለን ከተቋም ተቋም ያሉ ልዩነቶች ማስተካከል መቻል አለባቸው እሱ ደግሞ አመራር ነው ዋናው አመራር ነው ምንም ወደ ግራና ወደ ቀኝ አትያዙት ሰበብ አታብዙበት ኤክስተርናላይዝ አታርጉት ዋናው አመራር ነው አመራር ፎሎወርሺፕ ነው አመራር ጊዜውን ሰጥቶ ከልቡ ሆኖ በተናገረው ልክ እየሰራ የሚመራ ከሆነ ይከተላል ሌላው ማህበረሰቡ ደግሞ እንዳለ አመራርን ይከተላል ማለት ነው ይደግፋል በቀላሉ የሚደግፍ ማህበረሰብ ነው እንደምታውቁት በእነኛ 5 አመታት 90 ቢሊዮን ብር እኮ ለብረሰብ ተሳትፎና ለተለያዩ ስራዎች ያዋጣል ማህበረሰብ እኮ ነው 32000 ፕሮጀክት እኮ ማህበረሰቡን አሳትፈን እኮ ነው ከ60 ሺዎቹ የገነባ ነው ሰላማችንን ለማስጠበቅ እኮ ነይን ማህበረሰብ እኮ አስተባበረን ነው የጸጥታው አካል ከህዝቡ ጋር ስለሰራ ነው ስለዚህ አመራር ነው ወሳኝ ማለት ነው አራተኛው የኑሮ ውድነት ነው የኑሮ ውድነት በአለም ሁኔታም ሀገራችንም ላይ ባሉ አንዳንድ ሁኔታዎች ያው ሁሉ ጊዜ የሚገዳደረን አንድ ትልቅ ተግዳሮት ነው ተግዳሮቱን ሁሉ ጊዜ መፍትሄ ይዘን ነው መፍትሄ ልናበጅለትና ወደ ድል እየቀየርን መሄድ መቻል አለብን ማስቀረት ማንችላቸው ጉዳዮች ቢኖሩ እንኳን መቀነስ እንችላለን ልክ አሁን ሰሞኑን ፋሲካ ላይ እንዳደረግነው ፋሲካ ላይ ሽንኩርት እንቁላል ዶሮ ዘይት በጣም ትልቅ አጀንዳ ነበር አይደል ምንድነው ያደረግነው ተቋሞቻችንን ደግፈን የሚያመጡ እዚህ ከተማ ላይ የሚሸጡ አካላት የነዳጅን ዋጋ በመንግስት በጀት ቻል ነው ህዝቡ ላይ ሄዶ እንዳያርፍ ማለት ነው ትራንስፖርት አቀረብን ማለት ነው በተለያየ መንገድ ደጎም ነው ገበያው ስንደጉመው ሽንኩርት እስከ 25 ብር አልወረደም 100 ብር ሊያስገቡት የነበረ እኮ ነው ያው ስግብግብነት አለ አንዳንድ ጫናዎችን እንደ ድል ተጠቅመው ወዲያው መክበር የሚፈልጉ ሰዎች አሉ ግን የት ሆነው እንደሚበሉት አላቅም ከማህበረሰቡ ተነጥለው አለ ግን እኛ ሁሉን ከሰን ሁሉን አሽገን ሁሉን አስረን አንችልም በጣም ወጣ ያለ ተግባር የሚፈጽመው እንደዛ እናደርጋለን በአብዛኛው ግን ወደ ገበያው መግባት መመለስ ግድ እንዲሆንባቸው ማድረግ ነው የኛ ስትራቴጂ በንግድ ኮርፖሬሽን በህብረት ስራ ማህበር ኤጀንሲ በኩል በእሁድ ገበያ በቅዳሜ ገበያ በእነኚህ 6 የገበያ ማዕከላቶቻችን በጣም ጫናው ሲበዛ ከበጀት ጭምር ለህዝቡ እየመደብን ድጎማ የምንለው ማዕቀፍ ውስጥ ያለንን በጀት ለህዝቡ እየመደብን ምርት እንዲገባ እናደርጋለን ህዝቡ ጋር ደግሞ ተመልሶ ሲሸጥ ቁጥጥር እናደርጋለን ማንታረቀው ዋናው አንዱ ችግር ለህዝብ ተብሎ በድጎማ እየመጣ በድጎማ እንዲገባ ያደረገን ተመልሶ ነጋዴ ጋር የሚታዩ ምርቶች አልፎ አሁንም እዚህ ከተማ አልቆሙ ዘይትን ጨምሮ ተጨማሪ በጀት መድበን ከፍለን ከውጪ ያስገባነው ዘይት መርካቶ ይገኛል ከየትኛው ሸማች ጋር ነው ሄደው ማን ነው የሸጠው መቼም በነፃ አይሄድም እዛ እንደዚህ አይነት ተግዳሮቶችን መሻገር መቻል አለብን ከቤት ግንባታ አንፃር የጀመርናቸው ስራዎች አሉ አሁንም የቤት ፍላጎትና የቤት አቅርቦት እየተጣጣመ አይደለም ከፍተኛ ፍላጎት አለ ሁሌ እንደምንለው ለሁሉም የከተማችን ነዋሪዎች ቤት ፈላጊ ለሆኑ የከተማችን ነዋሪዎች ቤት ገንብተን ማደረስ አንችልም የክራይ አማራጮችን ማብዛት ነው
በእነኛ 5 አመታትም 480 ሺህ ቤቶች አቅርቦት ላይ ቀርበዋል ነው እያልን ያለነው እንጂ መንግስት 480 ሺህ ቤት ገነባ እያልን አይደለም። ከዛ ውስጥ ወደ 50% ኦፍ ኮርስ በመንግስት አስተባባሪነትና በመንግስት ነው የተገነባው በጎ አድራጎቶቹን ጨምረን። ሌላው በማህበር በሪል ስቴት በግል የሚገነቡ አካላት የገነቡት ናቸው። ነገር ግን ድጋፍ እያደረግን ነው ቶሎ መጨረስ እንዲችሉ የቤት አቅርቦት እንዲጨምር ማድረግ። ይሄ ኢምፓክቱ በደንብ ተሰርቷል። አንደኛ የቤት ሽያጭ ገበያው ተረጋግቷል። ያው የቤት የሚሸጡ ሰዎች ረከሰ ቢሉትም እኛ የገበያ ማረጋጋት ነው የሚለው ገበያው ተረጋግቷል። ሁለተኛ ክራይም ላይ አማራጮች እንዲኖሩ ማድረግ ላይ የተወሰነ ለውጦችን አይተናል። ለውጦች አሉ። አሁንም ብዙ መጨመር አለብን ነው እያልን ያለነው። 100 ሺህ ቤቶች አሁን በእጃችን ነው ያሉት። በዚህ አመት የምንጨርሳቸው ምናልባት ከ10 ሺህ እስከ 20 ሺህ ሊደርሱ ይችላሉ። የሚሸጋገሩ አሉ ለፊኒሺንግ። እነኚህን 100 ሺህ ቤቶች ስንጨርስ ቅድሚያ የምንሰጠው እየቆጠቡ ላሉት ነው። ሲቆጥቡ ቆይተው አሁንም እየቆጠቡ ላሉት ቅድሚያ እንሰጣለን። በግልና መንግስት አጋርነት ውስጥ የኛን ድርሻ ጭምር ቤቱ ዋጋ ለማረጋጋት ለቀናል። ለምሳሌ 30% አለን በብዙ ቤቶች ወደ 50 ሺህ በሚደርሱ ቤቶች ላይ 30 እጁ የመንግስት ቤት ነው። አሁንም ተጨማሪ ቤቶች የቤት ግንባታ በተለይ ጠቅላይ ሚኒስትራችን በ5 አመት ለሚቀጥሉት 5 አመት ከዚህ አመት ጀምሮ 1.5 ሚሊዮን በሚገነባው ቤት ውስጥ የተለያዩ ፋይናንስ አማራጮች ይገኛሉ። ሁሉም በበጀታችን አይደለም ተጨማሪ ቤቶች መገንባት አለብን። ግን ለህዝቡ ኮሙኒኬት የምናደርገው ያልሆነ ኤክስፔክቴሽን ከመፍጠር ውስጥ እንድንወጣ ነው የፈለኩት። ያልሆነ ኤክስፔክቴሽን ለሁሉ ሰው ቤት ተሰርቶ እንደሚታደል ቤት የቸገረው ሁሉ ቤት እንካችሁ የትኛው የዳበረና የበለጸገ ሀገር ይሄንን አድርጎታል? የትኛው ሀገር? የለም እኮ አይቻልም እኮ እንደዛ። መጀመሪያ እነኚህ ወዳደጉ ቀበሌ ቤቶች ውስጥ ያሉትን ያው ሰርተን የሰጠነው ቤቶቹ ያው የመንግስት ሆነው ይቀጥላሉ። ነዋሪው በክራይ በትንሽ የክራይ ወይም በነፃ ይኖርበታል። እንደዛ ነው እያልን ያለነው። እዛ ቤት ውስጥ የሚገቡ ሰዎች ራሳቸው እንደ ባለቤት እየነገርናቸው እናሳስታለን። እንደዛ መሆን የለበትም። ትናንትና የሚኖሩበት የነበረው ወዳደቀ አረጀ እንጂ የመንግስት ቤት ነው። ያንን የመንግስት ቤት መልሰን ገንብተን አሻሽለን ክራይ ሳንጨምር አንዳንዶቹን ብቻ መክፈል የሚችሉትን የመንግስት ሰራተኛ የመሳሰሉት ላይ የተወሰነ ማሻሻያ አድርገን ምንም መክፈል የማይችሉትን ከጎዳና ያነሳናቸውን ደግሞ በነፃ ጭምር እያቀረብንበት ነው ያለነው። እንደዛ ነው የቤት አቅርቦት። ሌሎቹ ደግሞ የቆጠቡትን አሁን ቅድሚያ እንሰጣለን። እየቆጠቡ ያሉትን በድሮ ቁጠባ አይሆንም፣ ቁጠባቸውን መጨመር መቻል አለባቸው። የተወሰነውን ክፍያ ራሳቸው መክፈል የሚችሉበትን አቅም ካልፈጠሩ በስተቀር ቤቱን ካስተላለፍን ተመልሶ ባንክ ይወስደዋልና በባንክ ብድር የተሰሩ ቤቶች ስላሉበት ማለት ነው። ይሄንን አድርገን የውሃ አቅርቦታችንን ለማሻሻል እናመጣለን። የተጀመሩ ፕሮጀክቶች በዚህ አመት የሚጠናቀቁ በአመት ወደ 60 ሺህ ሜትር ኩብ የሚጨምሩ አሉ። ለሚቀጥለው በጀት አመት ደግሞ የተጀመሩት ከዛም ቀጥሎ በ4 አመት ውስጥ የሚያልቁ ፕሮጀክቶችን ጨምረን በአጠቃላይ ፕሮጀክቶቻችንን ውጤታማ እናደርጋለን። ከምርጫ አንፃር ምርጫውን ሰላማዊ፣ ፍትሃዊ፣ ህጋዊ አድርገን ማጠናቀቅ ነው ትልቁ ድል እሱ ነው። እኛ እነኚህ የሰራናቸውን ስራዎች ይዘን እንወዳደራለን። ህዝቡ ሚዛናዊ ነው ብለን እናምናለን። አመዛዝኖ በንጹህ ህሊና በመረጠን ልክ ተመልሰን ለማገልገል ራሳችንን እናዘጋጃለን ማለት ነው። በመረጠን ልክ። በጣም እናመሰግናለን።